አንተ ምን አባን ከተከታል አርፋ በላም ወይ መብላት ዛፋ ጋማ ብሎ እንድነሱ ይበላልኝ ካልበለ የራስ ጉዳይ ነው ወይ ወንዱ እስኪ ምን አቀበጠኝ በእግዚአብሔር አርፌ በቀመጥ ይሉ ጣጣ ይመጣ ነበር ቆይ ግን አንተ ምንም በቀጥን ጠጅነኝ ምናን ይያል ከተማ ስቀውጣ ነበር እንዴ ምንድነው እንደዚህ የሚያንቦቆብቅ ኧረ እባክህ አሁንም እኮ የሆነ ልጅ ስራ ሰርቼ ማንነቴን ያሳየው ነኝ ግን ወንድ ልጅ ደፋር ለብቻ ሰን ሮጦ የማምለጥ ችሎታ እንደሚያስፈልገው ባለማወቅ ነው የተሸወርኩት አረ ራስን አፎግር ፖሊስ ላይ ድንጋይ ወረ አይደለም በግል ልታመልጥ በጀት ብትበር እንኳን የታባም ገብታ ታመልጡ አረ በእናትህ ዳኒ አረ በእናትህ አታስፈራራኝ እኔ ለራሴ ጭንቅላቴ ሊፈነዳ ነው ቆይንሽ ምንድነው እሱ የምናረገው ምንም አናረግ እንዴ ዳኒ አንድ ነገርማ ማረግ አለብን እንጂ ካሉን እኮ ሁለታችንም ሸቤ መግባታችን ነው እኔ ምንም ማረግ ምችል አይመስለኝ አንተ ግን ትችላለህ ቆይ ዋናው ባለ ጉዳይ አንተ አይደል እንዴ አንተ ካልቻልክ እኔ እንዴት እችላለሁ ያራ ያዙሽ ነፍሴ ተረጋጊ ሲቆጣ ላየው በጣም እኮ ነው የሚያስፈራው ይሄ እንግዲህ አትሽናብኝ አረ ላንተ በየዚሉ ጣጦስ ገብቼ ልትሰድበኝ ትፈልጋለህ ልሰድብ ፈልጊ እኮ አይደል ቶቶ ጣጣይሉ ያን ኮስታራይ ነው ግን ቢያፈጥብኝ በቆሜ ነው ሽንቴን የሚለቆሽ ምንም ማድረግ አልችልም ቅድም ለጥቂት ነው ቋጥሬ ያስኩት ይሁን እሱ ወደ አንተ እንዳይመጣ አድርጊ ይከላከልልሃል አንተ ግን ይፈራል ለማስመሰል ሞክር እሺ ከሻልኩ ሞክራለሁ ምንድነው መሰሪው እዚህ ደናንሽ ደና ነኝ በፍጹም እንዳትከተኝ በያስጠንቅቄሽ አልነበረም ብለሽኝ ነበር ትዬ ማለት ግን ሰውየው ምን እንደሚያስብ አይታወቅም ብዬ ነው ማለት የሆነ ነገር አደጋ እንዳደርስብሽ ብዬ ነው አይደለሽም ትዛዜን ማክበር ነበረብሽ ልክ ነሽ ማክበር ነበረብኝ ትዬ ማለት ግን ምንድነው የሰጠሽ ፖስተር ነው አይደል የምን ፖስተር ነው ዝም ብሎ ነው ባክሽ ትዬ ማለት እየደበቅሽኝ እንዳይሆን እየደበቅኩሽ አይደለም ምንም የሚታይ ነገር የለውም ብዬ ነው የኔና የሞገስን ፎቶግራፍ በትልቁ አሳጥበው ከስሩ እኚህ ወይዘሮ ማህሌት ይባላሉ የፈለገ ሰው በዚህ ስልክ ቁጥር ቢደውልላቸው የነፃ አገልግሎት ይሰጣሉ ብሎ ስልክ ቁጥር ይሉ አድርጓል እንዴ ወይኔ ምን አይነት አውሬ ጨካኝ ጭራቅ የሆነ ሰው ነው የገጠመን በእግዚአብሔር ጭራቅ ብቻ ባይገርምሽ ነገ ከሰዓት በኋላ ገንዘቡን ካልሰጠሁት በከተማው በሙሉ ፖስተሩ እንደሚለጥፈው ዝቶብኝ ነው ሄደው ጭራሽ እንዴ ያልገባኝ ቆይትዬ ማለት እንዴ ቼኩን ለምን እንዳልፈለገው እሱ እንዴ የለየለት ሌባ ስለሆነ ነው እድሜ ልኩን ወንጀል ውስጥ የተዘፈቀሰው ነው እኮ እንዴት ነው እሱን ማታለል ምን ዝም ብለን የደከምነውኛ እንዴት እሱን ማታለል ይቻላል ፈጽሞ አይቻልም ወይኔ ገንዘቡን ከመስጠት ውጪ ምንም አማራጭ ላይ ኖርን ነው ማለት ነው አዎ ምንም የለንም በቃ ሰጩ ግን ገንዘቡን ከመስጠትሽ በፊት ያሳተማቸውን ፖስተሮች በሙሉ እንዲያመጣልሽ ማድረግ አለብሽ እሱ ልክ ነሽ ደውዬ ሁሉንም ፖስተር ይዞ እንዲመጣ ነግረዋለሁ ግን በፈለገ ጊዜ ድጋሚ ሊያሳትመው ይችላል ወደፊት ልንጠቀምበት የምንችለው አንደኛው ማስረጃ ላይ ኖረን ነው ማለት ነው እኔ እንጃ ምናልባት ይጥቀመን አይጥቀመን አላውቅም ግን ንግግራችንን ቀርጨዋለሁ እንዴ ይጠቅመናል እንዴት ይማለት በደንብ ይጠቅመናል የማስረጃማ ትንሽ የለውም እንደውም ጥሩ ሐሳብ ያመጣሽው ከዚህ በኋላ በተገናኛችሁ ቁጥር የሚያወራውን ነገር መቅረጽ አለብሽ ትዬ ማለት አዎ ከዚህ በኋላ ያለኝ አማራጭ እሱ ብቻ ተባስ ኢንስፔክተር ይሄ ነገር ግን ልክ ነው
ልክ ባይሆንም ጥሩ ውጤት ለማግኘት የተፈጠረ ትንሽ ስህተት ነው። ልጆቹን ግን በጣም ነው ያስፈራራቸው። ያኛው ቢፈራ በጥፋቱ፣ ይሄኛው ግን ካላስፈራራሁት የምፈልገውን ነገር ሊነግረኝ አይችልም። ደግሞ ብቻቸውን የተውኳቸው በማስፈራሪያ ትንሽ የማሰላሰያ ጊዜ እንዲኖራቸው። ኢንስፔክተር፣ ይህንን ጉዳይ ከግብ ለማድረስ ግን እህትህን እንደ ዋነኛ ጉዳይ መጠቀምህን አልወደድኩት። ይሄ ለእኔ ትልቅ ስድብ ነው። እርግጥ የእሷ ጉዳይ ጉልበት አልሆነኝም ልልህ አልችልም። ግን ጉዳዩ እሷ ብቻ ብትሆን ኖሮ ለእሷ ካለኝ ጥልቅ ፍቅር የተነሳ የኮማንደርን ውሳኔ ሳልሰማ እዛ ያ አውሬ መንጋጋ ፈልቅቄ አውጥቼ ተመልሼ መጥቼ የሚደርስብኝን በጸጋ መቀበል አላቃተኝም። ኢንስፔክተር አዳምጠኝ። ይህ አጋጣሚ የሰውየውን ወንጀለኝነት የበለጠ እያጠናከረ ማምጣቱን አሳውቀኝ እንጂ ትልቁ ነገር ወንጀል ነው። ይህ ልጅ ደግሞ ማግኘት የጀመርኩት ዛሬ አይደለም፣ ቆይቷል። ግን ትቶኛል ብሎ ሲያስብ ድንገት አዘናግቼ ለማግኘት ነው የተውኩት። ዋናው ነገር ደግሞ ኮሚሽነር ህይወት ጉዳዩ በጣም አሳሳቢ ስለሆነ በፍጥነት ተከታተል ስላሉ ነው የምከታተለው። ሌላ ጥያቄ አለ? የለኝም። ጌታው አሁን ሳሰብክበት? ወደ ቤት መሄድ ፈልጋለሁ። ወደ ቤት መሄድ ከፈለክ አባትህ የት እንዳለ ተናገር። ዳኒ ይጥና የት ነው ያለው? እኔ የት እንዳለ አላውቅም። እኔ ይቅርታ ኢንስፔክተር፣ አውቄ አይደለም የወረወርኩት፣ ተሳስቼ ኢንስፔክተር። ሁለተኛ ለምደኝም ኢንስፔክተር። እሺ ቆይ ኢንስፔክተር፣ የዳኒ አባት ባህር ዳር የተደበቁት። ሳሚ ይቅርታ አድርግልኝ ዳኒ፣ ምንም ማድረግ አልችልም። ባህር ዳር ከተማ ውስጥ ነው ያሉት ወይስ? አይ አይደለም፣ ከከተማ ወጣ ብሎ ገጠር ጢስ አባይ። እናትየውም አሁን እሑድ ምናምን እሄዳለሁ ምናምን ሲሉ ነበር። እውነት ነው? መጣሃል እንዴ? ተመስገን። ጭንቀት ልቤን ሰልቦ ጉድ ሳይሰራኝ በፊት ደረስክልኝ። እንዴ አንተን እኮ ነው ማናገር። ምን ሆነሃል? መልስልኝ እንጂ። ምን ልመልስልሽ? ታዲያ እስካሁን የት ቆየ? የትም ኳስ ሲጫወት ነበርኩ። አትዋሽኝ። ልጆች እኮ ነግረውኛል። አንተንና ጓደኛህን በመኪና አስገድደው ወሰዷቸው ብለውኝ እኔ በየፖሊስ ጣቢያው ስንከራተት ነው የቆየሁኝ። አንተ ደግሞ ኳስ እየተጫወትኩ ነው እያልክ ተዋሸኛለህ። ለምን አትነግረኝም? በእናትሽ ማይ ይርቦኛል፣ መክሰስ ስጪ። እሺ እሰጥሃለሁ። ማን ነው በመኪና የወሰዳችሁ? አንዱ ስለ አባትህ የሚጠይቅ ፖሊስ ነው አይደል? ማይ ነው ወይስ አይደለም? ንገረኛ። አዎ እሱ ነው። ታዲያ ምን ነገርካቸው? ምንም አልነገርኩትም። እንዴ ምንም ካልነገርክ እንዴት ባንዴ ለቀቀ? በቃ አባት ያለበትን ቦታ ጠይቀኝ፣ አላውቅም ብዬ ድርቅ አልኩበት። ከንፈር ለምንድን ነው የደረቀው? ይሄ ሁሉ ላብስ ምንድን ነው?
ነግራችኋል አይደል? በእውነት አልነገርኳቸውም። ተው ነግራችኋል። አንተ ምንም አላጠፋህም። እኔ ነኝ ሲያቀብጠኝ የዘባረኩኝ። ከመነሻው ሁላችሁንም እንደደበቅኩ ብጠብቅ ለማንም አላወራም ብለህ ባታስገድደኝ ባልናገር ይሄ ሁሉ ጣጣ ይመጣብኝ ነበር። ምን አደረኩ ልጅ? ምን አደረኩ? ምን አለ ዝም ብትል ምን አለ? ቆይ ታዲያ እኔ ያልነገርኳቸውም እያልኩሽ አይደል እንዴ? ዋሽተኸኛል፣ ተናግረሃል። እሺ ነገርከው አልነገርከው ነግረኸዋል ብዬ ባምን ይሻለኛል። በቃ ተነስና ሂድና መክሰስክን ብላ። ዛሬ ደግሞ ሰላምታም የለም እንዴ? ሰላም በሌለበት ምን ሰላም አለ? ደግሞ ምን ሆንክ? ስልክሽ ስደውል ቀኑ ሙሉ ዝግ ነበር። አይ አልዘጋሁትም። ምናልባት ያለውበት ቦታ ማለቴ ኔትወርክ ይሆናል። ቢሮሽ መጥቻል ነበርሽ? አዎ ወጥቼ ነበር። እንዴ ምንድነው ጉዱ? ምን ሆነሃል? ምን ችግሩ ከኔ ጋር ነው እንዴ? ሴት አብዳለች። ህንጻው ካልተሸጠ ብላ ስታበሳጨኝ ነው አለችው። በምን ምክንያት እንደሱ ልትል ቻለች? ምክንያቱም ምንም አይጠቅም። ምናስቆምበት መንገድ ነው ማሰብ ያለብን። ቆይ ተቋርፋችሁ አልነበረም እንዴ? እንዴት ተገናኛችሁ? ሲያቀብጠኝ ነው እኔ ራሴ ቤቷ ሄጄ። እሺ ምን ፈልገህ ቤቷ ሄድክ? በዚህ ሁኔታ ተቆራርጦ መቅረቱ ጥሩ አይደለም ብዬ በዛውም ደግሞ ባሏ ከልጄ ላይ እጁን እንዲያነሳ እንድትነግረው ነበር የሄድኩት። ታዲያ ምን ክፉ ነገር ተናገርካት እንዴ? እኔ ምንም ክፉ ነገር አልተናገርኳትም። እውነቱን አልረዳ ብላ ነው። ይባስ ብላ ደግሞ ዛሬ መጣ ባሏ እንደማታስቆመው ትነግረኛለች። በዚህ ጊዜ በጣም ተበሳጨሁ። ስለዚህ ከልጄ ላይ እጁን ካላነሳ እንደማለቀው ነገርኳት። ታዲያ ከዚህ በላይ የሚያበሳጭ ነገር ልትነግራት ኖሮ? ይሄ ምንም አያበሳጭም። ለልጆቼ አባትነት ግዴታዬን መወጣት ነው አይደለም እንዴ? ቢሆንም ባሌን እየተከታተልክ ጎርተኸዋል ብላ ቂም የያዘችን ሴት እጁን የማያነሳ ከሆነ አለቀውም ብሎ መዛት ምን? ቆይ ደስ ብሏት እንድታመሰግን ነበር የጠበቀው? ይልቅ ይሄን ታዩና አሁን ስለሷ እሷን የምናስቆምበት ነገር እንድታስቢ ነው የምፈልገው። እኔ መስፍኔ ለምንድን ነው እንደዚህ የምትጨነቀው አንተ? እንዴ ይሸጥ ካለች በቃ ይሸጥ እንዴ። ሁሉን ነገር እያወቅሽ ማህሉ እንዴት እንደዚህ ትያለሽ? ምን መሰለህ እንዴ ብዙ ፐርሰንት እኮ የኛ ነው። ምን እንሆናለን? እባክሽ ይሄን ነገር አታንሽብኝ። በህግ ያለውን ጣጣ ስለማቅ ስለዚህ ነገር ማሰብ አልፈልግም። ይልቅስ እንደምንም ብለሽ ሐሳቧን አስቀይሪልኝ። እሺ እንግዲህ እስቲ ሞክራለሁ። ባያተንሽ መቼ? አሁን? ታዲያ በሐሳቤ ከተስማማሽ ጊዜ መስጠት ምን ያስፈልጋል? እንዴ መስፍኔ እንዴት ብዬ ነው እኔ በዚህ በምሽት ሰው ቤት የምሄደው? ጉዳዩ ጊዜ እንደማይሰጥ እኮ መቼም እየነገርኩሽ ነው። ከመሸኔ ሰው ቤት አልሄድም አልኩ መስፍኔ። አንተም ተረጋጋ። በፍጹም አልረጋጋም። ይውልህ እሷም ንዴቷ ይውረድላት፣ አንተም ተረጋጋ። እኔም ከመሸ ሰው ቤት አልሄድ። ይሄ ነገር ውሎ ካደረ ትልቅ ጣጣ ነው የሚያመጣው። በቃ ተጨነቃልኩ። እኔ አስተካክለዋለሁ። አሁን ግን በጣም ራሴ እያመመኝ ነው። ስለዚህ መድኃኒት ይችላልኛል። እንዴ አልጨረስንም እኮ መስፍኔ። ለምንድን ነው ማትረዳኝ? እንዴ አሞኛል እያልኩ አይደለም እንዴ? እንዴ ማህሉ መስፍኔ በዚህ ብታዝንብኝም እዘንብኝ። በቃ
እንደዚህ አሙኝ ሰው ማዳመጥ መስማት አልፈልግም ማረፍ ፈልጋለሁ አልኩ እንዴ ማራስ እንዴ እሺ አንድ ሰዓት ሊሞላ ስንዴ ከነገር ወንድም ምሽክት ትንሽ አበዛል መሰልሽ በጣም ብስጦታል እንዴ ምን እንዴት ትኛለሽ ራስ ልጋብዛችሁ ብሎ ቀጥሮን ይሄን ያልሳስብልታል ሊያይ ምናልባት ስራ ሳይጨርስ ወይም ደግሞ መንገድ ተዘጋግቶበት የፈለገ ይጨናንቅሽ ሚስት እኮ ነው ይሄን ያልሳትማ ላስጠብቀኝ አይገባም እና ታዲያ እንደ አዲስ ፍቅረኛ ልትናደጂ ነው አልበሳጭ በደንብ በሳጫለሁ ሁሉ ጊዜም እንደ አዲስ ፍቅረኛ እንድንከባከበኝ ነው ፈልገው አረብል ሰበሳጫለሁ እስከዛሬም ታግሼ ዝም ማለት የሞኝ ስለሆንኩኝ ቢሆንም ግን ባንዴ እንደዚህ መለወጥ የለብሽ ታራሽ ለትመክሪ ማለት ዛሬ ቤቱን አላገኘውም ባላልሽኝና እንደ ሌሊት ሙሉ ስታስቂኝ ባላደርሽ ኧረ ሊያያ አግኝቻለሁ ባይገርምሽ ካሳንስ ከሌላው ሱቅ የበለጠ ዋጋው ደግሞ በጣም እጅግ አነስተኛ ብታይ ቆይ አሬና ለምንሽ ይኸውልሽ አንቺ ስፋት ከዚህ በኋላ ደግሞ ራሱ ሌላ እንትን አለው ስቶር አለው እና ይሄን የመሰለ ቤት ካሳንስ ማን በረካሽ አገኘው ያልሽ አይገርምም እና ታዲያ ምን ትጠብቂያለሽ ታዲያ ሌላ ሰው ሳይቀድመን ቀብድ ከብልሻት መጭም ነበር ኧረ ሊያያ ያሳስብሽ ልጁ ለማንም እንዳያከራዩት ቃል አስገብቶልኝ የተለያየ ነው አልገባኝም ልጅ ማለት ያባልፈው ያልሽኝ ልጅ የባለፈው ያልሽኝ አይ እሱ አይደለም እንዳታገኙ ብለሽ አስጠንቅቀሽኝ አይደል እንዴ በጣም አሪፍ ቶሎ ቤት ሌላ ሰው ሳይቀድመን ሐሳባቸውን ሳይቀይሩ ደውይና እንደነገ ቀጠሮ አስይሽ ቶሎ ቤት ይሻላል ምን ማለት ነው ምን አልፈለግሽም እንዴ አይ አለመፈለግ ሳይሆን ሰዓቱ ትንሽ መሸ እንዴ ፈለገምሽ እናቱ አንቺ ካልፈለግሽ ታይሆን ይፈልጋለሁ ወይኔ ጉዴ ቅድም በግድ ሲስመኝ እንደዛ አስደንግጫው እንዴት ብዬ ነው መደውልለት አሁን ደውይለት የዛሬ ሰው ምን ይታመናል ሐሳባቸውን ቢቀይሩ ጸድዬ ቆይሽ ሊያይ ባይሆን ትንሽ ቆይቼ ልደውል ተወዳለሽ ሊያ ጸድይ ምን ነው ሐሳብሽ ምን ይገባኛል አልቻለም ቢኒ መጣ ትንሽ ፈጣን ካመሰለኝ ትንሽ አፍጃለሁ ከዛ ይደረግ የሆነ አስደንጋጭ ጉዳይ ገጥሞኝ ስለነበር ነው የቆየሁት አስደንጋጭ ምን አስደንጋጭ እሱ የሚነገር አይደለም አሁን ይቀርቦኛል ራት እንዘዝ በእናት ተጣዱኛ ተጣጣ ኧረ እስቲ ቀስ በል እባክህ አንተ ሰው ፕሊስ አዱኛ ቀስ በላት በለኝ እኔ ይኸውልህ ዛሬ እንዲህ ተደስቼ ዛሬ እስኪበቃኝ ድረስ ጠጥቼ ለምን ነገ ጧት ድብና አልልም ወንድሜ እኔ በሽተኛ ነኝ ቀስ እያልኩ ነው የምጠጣው ምን ለዚህ ጊዜ እንኳን ማትሆን ሰው ደስ ሲለው ጠጥተ ያጣጣ ደስታ ማታደምቅ የፌክ ጓደኛ ነህ አይ ሞገስ ግን ይሄ ደስ አለኝ ከፋኝ ምናምን እያሉ እየጠጡ መንጀባር ነው ይበቃል መምህር አዱኛ ለጊዜው ምክሮት ይበቃኛል ይልቅ ያ የሰርግ ነገር እንዴት ሆነ ወይ ሰር ለነሱ ፌሽታ ሲሆን ለኔ ደግሞ እዳ ነው ይዞብኝ የመጣው እንዴት ምን አለ ግን ይሄ ሰርግ የሚባል ነገር የፈጠረ ሰውዬ ባገኘው እንዴት ማጅር ግንደውን ብዬ ነበር መጠቀልለው ታው እንጂ ሙጊሙ 47 ሺህ ብር እኮ እንደዚህ እሳት ላይ እንድታደቂ ቤኮ ሲቀልጥ ነው ባይኔ ያየሁት የኔ ጌታ ይኸውልህ በዚህም ከተገላገልክ ተመስገን ማለት ነው ናይ ወይ መገላገል እንደዚህ በቀላሉ እኮ የምትገላገላቸው ሰዎች አይደሉም ጭራሽ ቆንም ሊያስጨምሩኝ ይፈልጋሉ እኮ ሰባራ እንደዚህ ድምቡሎ ሳንቲም አልሰጠም ብያቸው ነው እሷ እኔ ተከራክሬ ያስቀንሽ ምናምን ሰጣችኋለሁ አለች እኔ ምን አገባኝ እሷ ደግሞ ከየት አምጥታ ልትከፍላቸው ነው እሱ የምትስማማው አሬ ራሷ ጉዳይ ነው ከየትስ ብታመጣ አረ በእናትህ ሞጌ ይልቅኛ
መርዛሮ ጊዜ ያደረጉኝ ነገር አልነገርኩም በቃ እኔ ወንድም እኔ ጠራው ለኔ ደስታ ነው እንጂ አውቃለሁ ያንተ ንዛዜ ለምን አውቃለሁኝ በእናትህ ግን አዳምጠኝ በእናትህ እንደና ጋባዥ ካልጋበዝኳችሁ ብለው ይዘውን ሄዱ እኔ ደግሞ አገኘው ብዬ ታጥቤ ተኩየለ ለበላ ነገር ለባለፈው ያደረጉኝን እሱን በቀላለሁ ብዬ ይሄንን ዶሮ አሩስቶ ሰልክቼ ሂሳብ ሲመጣ አልቀቦጡትም አልበጠበጡትም ጫጫታ ሲነሳ በቃ የበላውትን ተፋው ተሰካለ አገኙሽ አዱኛ እግዚአብሔርን እኚህ በሁለት በኩል የተሳሉ አደገኛ ጩቤ ናቸው ጩቤ አረኝ ቆንጆ ቆንጨራ ናቸው እንጂ ጩቤ ተላለ በእናትህ አረ ይልቅ እሳቸውን ተውና ምንድነው የደስታ ልንገር ምናምን ያልከኝ ምንድነው ምን ልንገር አዱ የቱ ጋር ጀምሬ የት ጋር ልጨርስል እንዴ ያቺ ባለፈው የነገርኩ ልጅ ጉዳይ ሞተልኝ ማለት ተሳካልኝ ማለት ነው ምን ተንበዛበዛል እውነት ግን ነው ታዲያስ ዛሬ ድንገት ሳይታሰብ አፈፍ አደረኩና ትንፋሿ ቀጥ እስኪል ድረስ ግጥም አድርጌ ሳምኳት ሳምኩ ማለት እንደዚህ ታዲያስ ነው ድሮም ልጅቷ የልቧ ምት ሞገስ ማለት ጀምሮ ነበር አሁን ደግሞ ስም ያፈሰስኩላት በቃ ከእንግዲህ ወለም ዘለም የለ ጭራ ይመስል ስርስሬ ማቶስቶስ ብቻ እንግዲህ ከሆነ ጥሩ ነው ምን ከሆነ ትለኛለህ ሆነ እንጂ ሰማለ እንኳን ከንፈሩን ያቀመሰው የጨበጠው የሚነጠፍለት ሞገስ ተው ሞጌታው እቺ ጉራ በኋላ አንገት መድፊያ እንዳትሆን የፍቅር ዶፍ እናዘንባለን ካል እናዘንባለን አንቀልድ ይልቅ ይሄ ጉዳይ ያለ ጊዜው ሰው አፍ መድረስ ስለሌለበት ለሱስና እንዳትነግራት ለምንድነው ማልነግራት በቃ እንዳትነግራት አልኩ እንዳትነግራት ምንድነው እሱ ለምን ምናምን ማለት እሺ እንዳልክ አልነግራትም እሺ እሷ ነች እና እኔ ወንድም እንዲህ አይነት ጥሪ ባንድ ጊዜ ሰፍ ተብሎ አይነሳ ቀስ ብለህ ኮራ ቀብራ ዘነን ብለህ ወደ መጨረሻ አካባቢ ነው የምታነሳው ሄሎ ጸዲ ሄሎ ሞገስ እርግጠኛ ነኝ ይቅርታ ልጠይቀኝ ነው የደወልሽው ደግሞ ምን አድርጌኝ ይቅርታ የምጠይቀህ ኦኬ ይቅርታ ልጠይቀኝ ካልሆነ በስተቀር ከዚህ በላይ መነጋገር አይኖርብንም ማለት ነው ቆይ ሞገስ በእናት እንዳዘጋው ምንድነው እሱ የወንድሜ ሚስት ሱቁን በጣም ወደዋለች እና ነገ ጧት ስራ ከመግባቷ በፊት ሱቁን በውጪ እንዳሳያትና ቶሎ እንድጨርስ ከባድ ማስጠንቀቂያ ሰጥታኛለች ኦኬ ጥሩ ማስጠንቀቂያ ነው እና ነገሮቹን ታመቻችልኛለህ የተግባባን አልመሰለኝም ደህና ደሪ ሄሎ ሞገስ እሺ በቃ ይቅርታ አድርግልኝ ይኸውልሽ እኔ እንዲህ ተገደሽ ሳትፈልጊ ሳይሆን ወደሽና ፈቅደሽ ይቅርታ እንድትጠይቂኝ ነው የምፈልገው በእውነት ተገድጄ አይደለም ከልቤ ነው ኦኬ ከሆነ ችግር የለም የምትፈልጊውን ነገር በጠቅላላ በነገው ዕለት እጅሽ ላይ እንዲገባ አደርግልሻለሁ እሺ ደህና ደሪ በሉ ደጡና እንሂድ እንደዚህ አስጨነቀህን ጉዳይ ሳትነግረንማ ነቅነቃነለ አዎ ይሄ እናንተን የሚመለከት ጉዳይ እኮ ነው የሥራ ጉዳይ አቤኒ ሚስትህ ግማሽ አካል እህት ደግሞ 1/4 አካል ሲደመር ስንት ሆነ ማለት ሩብ ጉዳይ ለአንድ ያንተ ዋጋ ስንት እንደሆነ ንገረኝ ብቻ ሩና ስለዚህ የሰላም ጉዳይ ይመለከተናል ማለት ነው ያዬ ደግሞ ነገር ከያዝሽ አትረቂ አራልቴድ ድበይልኝ በእናት ዛሬማ ቢኒ ሊያ ብቻ ሳትሆን እኔም አለቀ ከአቶ አስናቅ ጋር የጀመርኩት ቢዝነስ ይሄ ጊዜያቸው ያለፈባቸውና ከጥቅም ውጭ የሆኑ የህፃናት ወተቶች አሉ አይደል እነሱን ጊዜ እንዳላለፈባቸው የሚገልጽ ስቲከር ከውጭ ሀገር እያመጡ ከሚሸጡ ድርጅቶች ጋር መደራደር ከብዶኝ ነው ምን
ቢኒ ባለፈው የሰራችሁት ጥፋት ሳያንስ እንደገና ሌላ ይሄ እኮ በጣም ከባድ ወንጀል ነው። ይሄ በቢዝነስ ዓለም ያለና የትም የተለመደ አሰራር ነው። ሰሞኑን የአውሮፓ ነጋዴዎች ውስጡ በፈረስ ስጋ የተሞላ ቆርቆሮ የበሬ ስጋ ነው የሚል ስቲከር ለጥፈው ሲቸበችቡ እንደነበር አልሰማሽ? ስለዚህ ስንት መኮረጃ ያለብን ጥሩ ነገር እያለ እንዲህ አይነት ቆሻሻ ነውር ስራ መኮረጃ ያለብን እያልከኝ ያለው ገንዘብ ነው። ቢኒ ምንድነው የምትለው? እኔ አሁን ሲኛንተ ነገር እኮ ግራ እያጋባኝ ነው የመጣው። አስተሳሰባችን በጣም የተራራቀ ቢሆንም ከጊዜ ሂደት በኋላ እንቀራረባለን የሚል ተስፋ ነበረኝ። ባልና ሚስት ካንድ ባህር ይቀዳል ይባላል። እናንተ ከየትኛው ዥጉርጉር ባህር ነው የተቀዳነው? ሊያይ ቆይ እስቲ አንዴ ተረጋጊ። ምንድነው የምረጋጋው? ምንድነው የሚያረጋጋ ነገር ያለው ንገረኝ እስኪ። ይሄ እኮ ሊያሳብድ የሚችል ጥፋት ነው እየሰራ ያለው። ህጻናት የሚጠጡትን ወተት መመረዝ ማለት እኮ ሀገርን ማጥፋት፣ ትውልድን ማጥፋት፣ ሀገርን መግደል ማለት ነው አይደል? ጉዳዩን ቀጥዬበት ወይ ገፍቼበት ቢሆን ወንጀላሽ ሚዛን ያነሳ ነበር። አሁን ግን ዋጋው በጣም የረከሰበትን ምክንያትና በሌሎች ሀገሮች ላይ ያለውን ውጤት ለማወቅ ዌብሳይት ላይ ተተክዬ ነበር የቆየሁት። እና ምን አዲስ ሐሳብ አገኘ ታዲያ? በጣም አስደንጋጭ ነው። በጣም አስደንጋጭ ነው። በብዙ ሀገራት የበርካታ ህፃናት ህይወት አልፏል። ጉዳዩን ልገፋበት ስላልፈለኩኝ ነው አሁንም ለእናንተ ደፍሬ ነገርኩት። ካሁን በኋላ ሰው አስናቀን አሳምኜ እንዴት ወደ ሌላ ቢዝነስ እንደሚሄድ ማድረግ ነው የሚጠበቅብኝ። ይሁሉ ጣውረድ ለምን አስፈለገ? ዝም ብሎ መውጣት መተው ሲቻል ያን ሁሉ ገንዘብ እዚህ አካውንት ውስጥ አስቀምጬ እንዴት አድርጌ ነው ማቆም? እሺ ምንድነው ሐሳብህ? ስጋት አይግባሽ ሊያ። እኔ ሁሉንም ነገር መልክ አስይዘዋለሁ። ጉዳዩን ለአንቺ ነገርኩበት ምክንያት በዚህ ስራ መቀጠል ስለማልፈልግ ድንገት በሆነ ሰበብ ልቀጥል ብል እንኳን በግድ እንድታስቆሚ ስለምፈልግ ሐሳብህን ቀይረህ ባገኘ ግን ቢኒሙት ሊያብልህ አትጥራኝ። ያለ ምንም ርህራሄ ፖሊስ ጠርቼ እንደማስቀፈድድ እኔም የምፈልገው እሱ ነው። ዛሬ ብልህ ሆነሽ መኪናውን ለውጠሻል። በአንድ ጊዜ ይህን የሚያህል ገንዘብ ስታገኝ የሚሰማሽ
እውቀት ነው እውቀት። እሱን ገንዘብ ያገኘኸው ግን የኛን ትዳር አጨልመህ በግፍ ነው። ሁሌም እሱን አስብ። ጭንቀት ይመስልሻል? እንደዚህ ጠቀም ያለ ገንዘብ ካገኘው እንኳን አንቺ ትዳር ቀርቶ የደም ሚስት ህይወት ቢጨልም ግድ አይሰጠኝም። ባለጌ ነህ፣ እጅግ በጣም የምታሳፍር ባለጌ ነህ። ሌላ ምንም ልል አልችልም። ተጨማሪ ስድብ ካለሽ ጨምሪ። ዛሬ የሰጠሽኝ ገንዘብ ያን መብት ይሰጥሻል። ከሁሉም በላይ ዛሬ ከሁሉም በላይ የሚያስደስተኝ ምን እንደሆነ ታውቂያለሽ? ከምንም ነገር በላይ አጥንቴን የሚያለመልመው ያን እንደዛ ከፖሊስ ጋር ተመሳጥሮ ጉድ የሰራኝን ባልሽን ያንን የመግደል ሙከራ አድርጎብኝ የነበረውን ባልሽን እንዲህ አድርጌ በመበቀሌ ነው ደስ የሚለኝ። መስፍኔ ምንም ነገር እንዳላደረገ ልቦና ያውቀዋል። ንገረኝ እስኪ ንገረኝ፣ ምን አደረገ? ለሁላችንም ሲል አይደለም እንዴ የተበላሸ ዕቃ አስገብተ ህዝቡን በመኪና አደጋ ልጨርስ ስትል ያስቆመ? አሁን አንተ ለመኪና አደጋ አዲስ ነህ። በሚስታ አባት ላይ የደረሰውን ታውቃለህ አይደለም? አውቃለሁ፣ ግን ያም ቢሆን ድፍረትና ክህደት ነው። እና ይሄንን እያወቅ የማይሆን ነገር ቀባጥረህ ሴተን ከመስፍኔ ጋር አቆራረጠ። ተይ ሴተን እዚህ ውስጥ አትክተቻት። የኔን አበባ የኔን ወለላ የኔን ጅል እዚህ ውስጥ አትክተቻት። እሷን ዛሬ አይደለም እስከ መጨረሻውም እንደማትጠራጠረኝ አድርጌ ነው የከረቸምኳት። እኔ እኮ ይሄ እብደት መቼ ነው የሚቆመው? አንድ ነገር በቃ ከዚህ በላይ ሙግት ውጭ ማልፋት ነው። 2 ሚሊዮን ብር ሰጥተሽኛል። መልካም ቀን። ቆይ እንጂ ወሬን ነው የምትሄደው? ጨረስን መስሎኝ። መቼ ጨረስን? ፖስተሮቹን ምን ሰጠኸኝ? ትናንትና ሰጠሁሽ። እነሱንማ አንድ ብቻ ነው የሰጠኸኝ። አትናገር። የነበረኝም እሱ ብቻ ነው። በፈጠረ የልጅነት ጓደኝነታችንን መተሳሰባችንን አስታውስና እባክህን እዘንልኝ። ልጅነት አልሽኝ? ልጅነት ነው አልሽኝ? ማሉ ስለ ልጅነት ነው የምታወሪው? እኔ ማን ነኝ? ለእናንተ እኮ እኔ ቀላዳ ነኝ። ቱይና አፋ አጭበርባሪ ሌባ ከስሜ በስተቀር አንድ ቀን እንኳን እውነት ተናግሬ ማለት ይሄን አይደለም የምትሉኝ? ከጀርባ ይሄን አይደለም የምትሉኝ? እንዲህ እያላችሁ አይደለም የምትወጉኝ፣ የምታሳንሱኝ፣ ትንሽ የምታረጉኝ? ስለ ልጅነት አታወሪ፣ ስለ ኳስ ጨዋታችን አታወሪ። ይህን ሁሉ ግፍ እያደረግክብኝ ምን እንድል ነው የምትፈልገው? ዛሬ እውነቱን ነግርሻለሁ። ዛሬ እውነቱን ነግርሻለሁ። ከሰጠውሽ ፖስተር በቀር ምንም ነገር እጄ ላይ የለም። እሱንም ቢሮ ውስጥ ጸሐፊ ነች የሰራችው። አንቺን የመሰለች የዋህ አይጥ ለመያዝ ገንዘብ ማውጣት አያስፈልገኝም። በእኔ ግምት ከዚህ በላይ አታወጭም። መስፍን ሂሳብልኝ። የላክልኝ ገንዘብ ደርሶኛል ብሎሃል አስናቀ በይው።